ሰላም አለይኩም ወራህመቱላሂ ወበረካቱ። ያ አህባቢ ዛሬ ብነግራችሁ ስለ ጥበ ነበዊ ወይ ደግሞ ነብያዊ ህክምና ምንድነው የሚለውን ነው። እንግዲህ ብዙ ጊዜ እኛ የምናውቀው አንድ ሰው በበሽታው የሚጠቃበት ጊዜ ትክክል ነው፣ ወደ ክሊኒክ ጤና ጣቢያ እንደዚህም ደግሞ ፋርማኮ ኢንዱስትሪ ያዘጋጃቸው ዘመናዊ ህክምናዎችን መጠቀም ህክምና አገልግሎት እንወስዳለን። አንዳንድ ደግሞ የባህል ህክምና የሚጠቀሙ ሰዎች አሉ። ያ ደግሞ ብዙ ጊዜ በውርስ በመሳሰለ ነገር በማግኘት ወይ ደግሞ ምንም ያለ እውቀታቸው በመግባት አንዳንድ ዲቫስቲንግ የሆኑ አጥፊ የሆኑ የህክምና ዘርፍ ያለበት ሁኔታ እንዳለ እሙን ነው። በዛው ልክ ደግሞ እውቀቱ ኖሯቸው ትልቅ አገልግሎት የሚሰጡ የባህል ሐኪሞች መኖራቸውን የምናውቅበት ሁኔታ ነው ያለው ማለት ነው። እስቲ ከዚህ በተለየ መልኩ ምን አማራጭ አለን? ህክምና አንድ ሰው ሲታመም ምን አይነት ህክምና መውሰድ አለበት የሚለውን ለመግለጽ ያህል ጥበ ነበዊ ወይ ደግሞ ነብያዊ ህክምና የምንለው በጣም መሳሪያዎቹ ወይ ደግሞ ህክምናዎቹ ኦርጋኒክ የሆኑ መድኃኒቶቹ በጣም ተፈጥሯዊ የሆኑ እንደዚሁም ደግሞ ሴፍ የሆነ ምንም አይነት ለጉዳት በማያጋልጥ መልኩ ህክምና መስጠት እንደሚቻል ብዙዎቻችን የማናውቅበት ሁኔታ ነው ያለው ማለት ነው። ለማንኛውም ምንድን ናቸው እነዚህ ነብያዊ ህክምናዎች ከተባለ በነብያዊ ህክምና ውስጥ ሊገባ የሚችለው እጽዋት ነው። እነዚህ እጽዋቶች ከቁርአን ከሐዲስ ከዑለሞች ከአኢማዎች የተገለጹ እጽዋቶች ናቸው። በዚህ እጽዋቶች ዙሪያ ኢብኑ አልቀይም ረሂመሁላህ ትልቅ ዓሊም ነው። ዛደል መዓድ በሚለው ኪታቡ ላይ አስፍሯቸዋል። እንደውም ሙክተሰር ተደርገው ተለይተው ጥበ ነበዊ ተብለው ተጽፈው የተቀመጡ ኪታቦች መኖራቸው ግልጽ ነው። ኢንሻአላህ እነዛን እንግዲህ ዒልሙ ያላችሁ ሰዎች ቅራት ላይ ያላችሁ ሰዎች ብታነቧቸው ትልቅ አይን ይገልጣሉ ማለት ነው። በተጨማሪ ግን እዛ በውስጡ በቁርአን የተጠቀሱ ትልልቅ የሆኑ መድኃኒታማ የሆኑ ጠቀሜታ ያላቸው ነገር ናቸው። አላህ በቁርአኑ ምን ብሎናል? አልየውመ ኡሒለ ለኩም ጠይባት ብሏል። መልካም ነገሮች ናቸው ለእናንተ ሐላል ይሆንላችሁ ብሏል። ስለዚህ ቁርአን ላይ የተጠቀሱ ከምግብ ነክ ነገሮችና ከላይ የምንጠቀማቸው ማንኛውም ነገሮች ለጤና ጥቅም እንደሚሰጡ ዑለሞች ይናገራሉ። ለምሳሌ ወቲን እንደ ቲን አይነት ዘይቱን በለስ ማለት ነው። ዘይቱን ይሄ ወይራ የምንለው ወይራ ዘይትም ወይራ ፍሬ የምንለው ሌላ ደግሞ ነኽል ሲድር ነኽል ማለት የቴምር ዛፉ ወይ ደግሞ ቴምር ራሱ ነው። ዒነብ የምንለው ወይን፣ ሲድር የምንለው እንደዚህ ቁርቁራ የምንላቸው እነዚህ ሁሉ በቁርአን ተጠቅሰው እናገኛቸዋለን። እነዚህ እንግዲህ ዑለሞቹ ምን ይላሉ? መድኃኒታማ ሆነው አግኝተዋቸዋል ማለት ነው። በተጨማሪ ደግሞ ማር ራሱ መድኃኒት መሆኑ በቁርአን ተገልጿል። የኹሩጁ ሚን ቡጡኒሃ ሸራቡን የሚጠጣ ነገር ከንብ ይወጣል አለ ከሆዷ ሸራቡን ሽፋኡ ሊናስ ለሰዎች መድኃኒት የሆነ ሆኖ ማለት ነው። አላ ኩሊ ሐል በቁርአን የተጠቀሱ ብዙ ናቸው። በተጨማሪም ረሱል ሰለላሁ ዐለይሂ ወሰለም የገለጿቸው ነብያዊ ህክምና አሉ። ለምሳሌ ለዕርቀ ኒሳ እንደዚህ ላቶች እንድንጠቀም አዘውናል። የበግላት የመሳሰሉት ነገሮች ለሆድ በሽታ ለተለያየ ከሞትም ማዳን የሚችል ቢኖር ኖሮ ሰና ነበር፣ ሰና ያድን ነበር ብለው ተናግሯል ረሱል ሰለላሁ ዐለይሂ ወሰለም። እንደዚህም ምን አሉ? ከሞት በስተቀር ጥቁር አዝሙድ ፍሬ ከሞት በስተቀር የማዳን ይችላል ብለው ረሱል ሰለላሁ ዐለይሂ ወሰለም የተናገሩበት ሁኔታ አለ። በዚህ ዝርዝር ሁኔታ ትልቅ ኪታብ በሙጀለድ ደረጃ የተቀመጠበት ሁኔታ ነው ያለውና ኢንሻአላህ ዒልሙ ላይ ቅርብ የሆናችሁ ሰዎች አንብባችሁ ይህን ግንዛቤ እንድትይዙ በዚሁ አጋጣሚ መልእክቴን አስተላልፋለሁ። በተጨማሪም ግን ማንኛውም ሰው ህክምና ብቻ መሄድ ብቻ አይደለም አማራጩ፣ ወይ ደግሞ የባህል ሐኪም ጋር ብቻ አይደለም መሄድ አማራጩ ያለበት፣ ሌላ አማራጭ አለው። ሌላ ሰው ምንድነው አማራጩ? የህክምና አማራጭ ጥበ ነበዊ የሚባል ነብያዊ ህክምና የሚባል አማራጭ እንዳለው ማወቅ መቻል አለበት። በጣም ፍቱን ነው፣ ለጉዳት የሚያጋልጥ ዜሮ ሪስክ ነው ማለት ይቻላል። ዜሮ ሪስክ ነው። እንደዚህም ደግሞ በጣም አስተማማኝ የሆነ የህክምናና ውጤት ሊገኝበት የሚችልበት ሁኔታ ነው ያለው። ከነዚህ ውስጥ የሚካተተው ቅድም እንዳልኳችሁ እጽዋቶች ቅድም በቁርአንና በሐዲስ በዑለሞች የተገለጹ ነው። ሁለተኛ ደግሞ ሒጃማ ነው። ዋግምት ትልቁን ሚና ይጫወታል በህክምና ደረጃ። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በዚህ በ17 በ19ና በ21 ቀን በባዶ ሆድ ያረገ ሰው ሒጃማ ያረገ ሰው ከሁሉም በሽታ ይድናል። ኢነ አምሰለ ማ ተዳወይቱ ቢሂል ሒጃማ ከምታከሙት ህክምና ሁሉ በላጩ ዋግምት ነው ብለው የተናገሩበት ሁኔታ ነው ያለውና ኢንሻአላህ ስለ ዋግምት ደግሞ ሰፋ ያለ ፕሮግራም ይኖረናል ማለት ነው። እንግዲህ በተጨማሪም ጥበ ነበዊ በህክምና በምርምር ያልተገኙ መድኃኒቶችን በጥበ ነበዊ ውስጥ እናገኛቸዋለን ማለት ነው። እንደ ትልቅ በሽታዎች ለምሳሌ እንደ ሳያቲካ የመሳሰሉ በሽታዎች
እንደ ቫሪኮስ ቬንስ የመሳሰሉ በሽታዎች፣ ማይግሬን፣ ራስ ምታት ብዙ ጊዜ በማስታገሻና በምን ልናልፋቸው የምንችላቸው በሽታዎች በጢብ ነበዊ መፍትሄ ሊገኝ እንደሚችል ግልጽ ነገር ነው ማለት ነው። አላኩል ሐል ብዙ ጊዜ ይህንን በውጪ ጉዞ የሚያደርጉ እህቶቻችን ወንድሞቻችን ሜዲካል ምርመራ በሚያደርጉበት ጊዜ ፌል የሚያደርጉባቸው አንዳንድ በሽታዎች አሉ። ለምሳሌ እንደ ኒሞኒያ ስካር፣ እንደ ጠባሳ የሳምባ ጠባሳ የምንላቸው ሄፓታይተስ የመሳሰሉት እንደዚሁም ደግሞ ሌሎችም አባላዘር በሽታዎችም ሜዲካል ላይ ምርመራ በሚደረጉበት ጊዜ ፌል ያደርጋሉ። ታክመውም ስለማይድኑ ተስፋ ቆርጠው የተቀመጡ ብዙ ሰዎች አሉ። እነዛን ኢንሻአላህ የኤጀንሲ ላይ የምትሰሩ ሰዎች ለነዚህ መፍትሄዎች ስላሉን ከኛ ጋር ኮሙኒኬት ብታደርጉና አብረን መስራት የምንችልበት ሁኔታ ይኖራል ለማለት ነው። ሌላ ተጨማሪ ሩቅያ የምንለው ራሱ ከቁርአንና ከዱዓ ጋር የተያያዘ እንደዚሁም ደግሞ ዱዓዎች ሩቅያ ራሳችን በምንቀራበት ጊዜ ሌላ ሰው በሚቀራበት ጊዜ ይሄ ሩቅያ ይባላል። ይሄም የነብዩ ሕክምና አንዱ አካል ነው ማለት ነው። ሌላ ዒባዳ ራሱ ነብዩ ሕክምና ነው። ዒባዳ ሰደቃ ማድረግ፣ ቁርአን መቅራት፣ ዚክር ማድረግ፣ ሐጅና ዑምራ ማድረግ የነብዩ ሕክምና አንዱ አካል ነው። ዘምዘም ውሃ መጠጣት ይሄም በተጨማሪ ሊታይ የሚገባ ነው። ሌላ ተድሊክም አለ፣ በማሻሸት የሚደረግ መታሸት ራሱ ነብያዊ ሕክምና ነውና እንደ ቴራፒ ማለት ነው። አላ ኩሊ ሐል ለማለት የፈለኩት ምንድነው እነዚህን ሁሉ አማራጮች ተጠቅመን ጤናችንን መጠበቅ እንችላለን፣ ካለንበት ችግር መውጣት እንችላለን። አንድ ሕክምና ላይ ብቻ የሙጥኝ ማለት የለብንም። በሀገራችን ብዙ የባህል ሕክምና አለ። አዎ በጣም እውቀት ያላቸው ጎበዝ ሰዎች አሉ። በተጨማሪ ደግሞ ሌላ ጉዳት ሊያደርሱ በሚችልበት ሁኔታ እውቀቱ ሳይኖራቸው እዚህ ስራ ላይ የተሰማሩ ሰዎችም አሉ። እነሱን ጥንቃቄ በማድረግ እውቀት ያላቸው ጋር ሄደን በመታከም ራሳችንን ልንጠብቅ ይገባል። ጥበ ነበዊ ግን 100% ሪስክ የሌለውና ፈዋሽ በጣም ጠቃሚ ነው። ኢንሻአላህ እኛ ማዕከል ላይ እንግዲህ በዚህ መልኩ እኛ ስልጠና እንሰጣለን። ምንድነው የምንሰጠው ስልጠና? ለህክምና ባለሙያ ለዚህ ለህክምና ቅርብ የሆኑ ሰዎች የትምህርት ደረጃቸው ላቅ ያሉ ሰዎች ይህን ስልጠና እንሰጣለን። የሂጃማውም የእጽዋቱም እንደዚሁም ደግሞ በተጨማሪ የሩቅያውንም እንሰጣለን። ሰርቲፋይ እናደርጋለን፣ ወደ ስራም እናሰማራለን ማለት ነው። እና ይህንን ለማድረግ እንግዲህ ጥረት በማድረግ ብቻችንን እየታገልን እንገኛለን። ኢንሻአላህ ለወደፊቱ እቅዳችን ምንድነው? ይህን በስፋት በማስፋፋት በስፋት እንዲሰፋና የህክምና ባለሙያዎች በዚህ ስራ ላይ ብንሰማራና ትኩረት ብናደርግበት ብንወያይ መፍትሄ ብንፈልግ በከፍተኛ ደረጃ ማሳደግ እንችላለን። ማሰልጠኛውን ወደ ዩኒቨርሲቲ ደረጃ ወደ ኮሌጅ ደረጃ ማሳደግ እንችላለን። እንደዚሁም ደግሞ በጥበ ነበዊ ሆስፒታል የመክፈት አቅሙ ሊኖርን ይችላል። ይሄ ማድረግ የምንችለው ግን በስፋት እንሰራበትና ሌሎች የደረሱበት የምርምር ደረጃ ስንደርስ ነው። ስለዚህ ከወዲሁ አንዳንድ ጥረቶች እያደረግን እንገኛለን። ኢንሻአላህ በዚህ ሙያ ላይ የተሰማራችሁ ሐኪሞች ጂፒ ልትሆኑ ትችላላችሁ፣ ሰርጅንም ልትሆኑ ትችላላችሁ። ቀርበን ውይይት ብናደርግና ፕላን ብናደርግ እኔ የተሻለ ነው ብዬ አምናለሁ። ኢንሻአላህ ዛሬ እቺ ባጭሩ ላስተላልፍ የፈለኳት ጥበ ነበዊ በተመለከተ እዚህ ላይ ቋጫለሁ። ኢንሻአላህ ሌላ ሰፋ ባለ ፕሮግራም እስከምንገናኝ ዛሬ ፕሮግራም እንደዚህ ቋጫለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።